መዳሞቻችሁ ጋር ለመጥፋት የምታስቡ አንዳንድ ጊዜ በጣም አስቸጋሪ ሁኔታ ሊገጥማችሁ ይችላል። እንደዚህ አይነት ነገር ሲኖር ከቢሮዎች ጋር በመነጋገር መፍታት ይቻላል። ከኤምባሲ ጋር በመነጋገር መፍታት ይቻላል። በመጥፋት የምታገኙት መፍትሄ በጣም አናሳ ነው። በቃ በመጥፋት ነገ ላይ ልትገቡ ስትሉ ለምን መሰላችሁ ይሄን እምላችሁ? አንዳንድ ሰው አይ ጠፍቶ በእንደዚህ ደሞዝ ይሰራል ጠፍቶ እንደዚህ ነው ልትባሉ ትችላላችሁ። ግን ነገር ግን የአረብ ሀገራት የሁሉም አረብ ሀገራት ህጋቸው ቀን በቀን ወይ በወር ወይ በአመት የሚቀያየር ነው። ምናልባት አሁን የምረት አዋጅ አለ በሌሲፓሲ ምናምን ወደ ሀገር መሳፈር ይቻላል። ስለዚህ እንደዚህ እየታሰበ ቀላል ነው ውጡ ልትባሉ ትችላላችሁ። ነገ የሚመጣው ነገር ደግሞ አይታወቅም። ነገ ምናልባት ኢቃማ ሳይኖረው ውጪ ላይ ሙተከለፍ ሆኖ ወይም ደግሞ ህገ ወጥ ሆኖ የሚሰራ ሰው እስር ሊበየንበት ይችላል። ብዙ አይነት ነገር ሊኖር ይችላል ህጋቸው ስለሚቀያየር። ስለዚህ ከመጥፋት ይልቅ ከመዳማችሁ ጋር ተስማምታችሁ በምትሰሩበት መንገድ መስራት። አለበለዚያ ደግሞ ከመዳማችሁ ጋር መስማማት የማትችሉ ከሆነ ብዙ መንገዶች አሉት። አንደኛ ወደ መጣችሁበት ኤጀንሲ ቢሮ ደውላችሁ እንዲመልሳችሁ ቤት እንዲቀይራችሁ መጠየቅ። ምናልባት ቤት መቀየር የማይቻልበት ሁኔታ አለ። በሌላ ቀን ሌላ ቪዲዮ ሰራላችኋለሁ። ለዚህ ቤት መቀየር የማይቻልበት ሁኔታ ላይ ከሆናችሁና ወደ ሀገር መሳፈር ደግሞ የግድ ከሆነ የናንተ ህይወትና የናንተ የሥራ ሁኔታችሁ አስጊ ላይ ከሆነ የግድ ሀገር መሄድ ያለባችሁ ወይም ስራ መቀየር ያለባችሁ ከሆነ እንደማንኛውም ህጋዊ ሆናችሁ እዚህ ሀገር ድጋሚ ለመስራት ኢትዮጵያ ደርሳችሁ ተመልሳችሁ በነፃ ነው የሚመጣው ጠለብ ቤት። ስለዚህ በነፃ ድጋሚ እዚሁ ሀገር ህጋዊ ሆናችሁ በስነ ስርዓት እስከወጣችሁ ድረስ ደግማችሁ መምጣት ትችላላችሁ። ስለዚህ ልክ በዚህ መንገድ ሰላማዊ ሆናችሁ የምትኖሩበትን መንገድ ብታስተካክሉና ሰላማዊ ሆናችሁ ብትኖሩ ብዬ ባይ ነኝ። እና እንግዲህ የመዳም ቅመሞች በተለይ ሳውዲ ሪያድ ያላችሁ ከቢሮ ጋር በተያያዘ እንደዚሁም ከስራ ጫና ጋር በተያያዘ ቢሮ ላይ በመጣችሁበት ቢሮ ጥያቄ ካላችሁ ማይከታተሏችሁ ከሆነ የምግብ ምናምን የተለያየ ነገር ችግር ይገጥማል። እንደዚህ አይነት ነገሮች ካሉ እኔን ማማከር የምትፈልጉ ከሆነ እንግዲህ ጻፉልኝ፣ ኮሜንት አንብቤ መልስላችኋለሁ። እንተባበራለን፣ እንረዳዳለን። አዳዲስ ለምትመጡ ልጆችም ለመጣችሁ ልጆችም የምናቀውን እኛ ከልምድ የምናካፍላችሁ ነገር ካለ ሬዲ ነን እናካፍላችኋለን። እንግዲህ ዩቲዩብን ሰብስክራይብ አድርጉ፣ ተከታተሉ። የተለያዩ መረጃዎችን እያመጣው ለእናንተ ማቀርብ ይሆናል። ቴንኪው። ቸር ቆዩ። ቸር ያገናኝ። ለከይተለፋ ማይተለፈው ከልኩ ያልፈን የሰው ፈተናው ምጥፋ መስሎኝ ፈራች እንጂ